ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ የሰጠን አምላክ የተመሰገነ ይሁን። እናንተንም ደግሞ ሁላችሁም አንድ ሆነን ቤተክርስቲያኒቱ ሰብስባ አንድ ያደረገችን ልጆች ነው እና እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ከፈተና ይሰውራል። ሃይማኖታችን አጥንተን ምግባራችን አጥንተን የምንኖርበትን ዘመን እግዚአብሔር ይባርክልን፣ ጸሎታችንን ያሳርግልን። ምንለምነው ልመና ሁሉ ይስማል። ጸሎት መጸለይ ነው፣ ወቅቱን ጠብቆ መጸለይ ጥሩ ስለሆነ ነው እና አንዳንድ ጊዜ ግርግር አንበል። ቤተ ክርስቲያን እኛን አሳድጋለች። ግርግር የላትም፣ ምንም የላትም። እኔ ስናገር ከመንበረ ጸዋቱ ይደርሳል፣ ያም ሲጸልይ ከመንበረ ጸዋቱ ይደርሳል። አሁን ደግሞ ግዴታ ደግሞ ዝም ብሎ ወሬ ማናፈስ ያ አይደለም፣ የቤተ ክርስቲያናችን ስርዓት አይደለም እና ቅዱስ ገብርኤል በዕለተ ቀኑ ያደረገውን ታምራት አማላጅነቱ ክብር ምስጋና ይግባው። ሁላችንም ደግሞ አሁን ያላችሁም ሁሎች አላችሁ። ማን ያያችሁ? እግዚአብሔር። ማን ያየቻችሁ? ቤተ ክርስቲያን። ማን ነው ጸሎታችሁን የሰማችሁ? እግዚአብሔር። እግዚአብሔርን ማመስገን ጥሩ ነው። ሁሉም እግዚአብሔርን ነው ማመሰገን ያለብንና ይህን ክረምት በሰላም አሳልፎ ለብርሃነ መስቀሉ እግዚአብሔር ያደርሰን። ከኛ ተለይተው ያረፉትን ነፍሳቸውን ይማርልን፣ የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ የሰጠን አምላክ የተመሰገነ ይሁን። በሰላም ውለናል፣ ደግሞ በሰላም ያሳድረን። አቡነ ዘበሰማያት ተናዘዙ ይዲዲታ አንጽልቅ ጋና ስራዲያት ወደ ምሳሌ ያበዛ ዘዋው መሰልጣና ለሐዋርያት ወዛይመረ መንፈስ ቅዱስ እስራኤልክሙ ኃጢአት ዘወርኩም ንስክሙ አበየ ካህናት ወአበየ ዲያቆናት አግብር ሰማዕተ እግዚአብሔር ኩኑ ብፁዓነ ወንጹሐነ ይሬሴን ይሬሴክሙ ለዓለ መንግሥተ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ወእግዚእ ኢየሱስ ክርስቶስ ሥርዓት ኃጢአተ ኩሉ ሕዝብ እግዚአብሔር ይፍታ። ይህን ውለታ ያደረገልን አምላክ የተመሰገነ ይሁን። በእኔ ላይ የሚያደረገውን አመሰግናለሁ።